ዛሬ ብቻ ሳይሆን ልማቱ ቀደም ሲልም እያለማነ ዙሪያውን በልማት አፈርና ውሃን እየጠበቅን የመጣነን ዛሬም ደግሞ አገራችን መሬታችን ተሸርሽሮ በረሃ እንዳይገባ እንዲገደብና በልማት እንዲቋቋምልን አገራችን ደን እንዲለብስ እኛም ተሰልፈን እዚህ ላይ ተገኝተናል። የተራቆተ መሬት ለተተኪው ትውልድ አንተውም በማለት ነው እኛው እንለፋ ለተተኪው ትውልድ ማሆን የለበሰ የዳነ ያገገመ መሬት መስጠት አለብን እንጂ የተራቆተ መሬት አንሰጥም ብለን ነው እንሰራለን። አሁን ስራውም በጣም ምርጥ የሆነ ስራ ነው። ከዚህ ቦታ የተገኘ ነው ለልማት ነው። ሴቶችን በጣም በይበልጥ እንዲሳተፉ በጣም በይበልጥ የተሳተፉ ዘንድሮ ሴቶች ናቸው። ሴቶች ለልማት በጣም ገብቷቸዋል፣ እየተሳተፉ ነው ያለ። በጣም ደስ የሚለው በዘንድሮ አመት በጣም ደስ የሚለይ በጣም በብዛት ልማት እየወጣ ነው ሴቱ እና ያው ልማት ምናለማው ደግሞ የተፈጥሮ ሀብታችን እንዳይሸረሸር በጎር በውሃ እንዳይሸረሸር ልማታችን ያው ደናችን እንዲጨምር ደናችን እንዳይራቆት ነው። በዚህ ምክንያት ነው ከዚህ ቦታ የተገኘ ነው። የተፈጥሮ ሀብት የልማት ስራዎች ያው በዚህ ቀበሌ ላይ በሶስት ቦታ የተፈጥሮ ስራዎች ይሰራሉ። አንደኛው ማዕከሉ ይሄ ልብ ባራውን ያለበት ነው። ሁለተኛው ሱሱግ ንዑስ ይባላል። ሶስተኛው ደግሞ ያው በቅሎ ማነቂያ ንዑስ ነው። ስለዚህ ያው አንደኛው ይሄ ነው። ምናልባት የሶስቱን ተፋሰስ ከዚህ አካባቢ አድርገን ብንሰራው ያው በጣም የሰው ኃይሉ በጣም የጨመረና ኦቨር የሚሄድበት ነው። ግን አንድ ላይ ለማሰራት ደግሞ የተቸገረበት ትንሽ የቦታ ርቀት አንጻር ስላለ በየአካባቢያቸው በየንዑሳቸው ስራ እንዲሰሩና አሁንም እየሰሩ ያለበት ሁኔታ ነው ያለ። እስካሁን ከነበረው ግን በጣም የተሻለ ነው። አምናውም ከተሻምናው ዘንድሮ በጣም የሰው ኃይል አወጣጡም የልማት መሳሪያ አወጣጡም የሰው የጉልበት ስራ ልየታውም አሰራሩም ቢሆን ጥራትና ብቃት ያለው ጥሩ ነገር ዘንድሮ ደስ የሚያሰኝ ስራዎች ነው እየተሰሩ ያሉ። ለቀጣይ በቃ በዚህ አካሄዳችን ከይና ሀገራችን ትለወጣለች ትለማለች በቃ